ሰላም ጤና ይስጥልኝ። ዛሬ ወደ ሲኒማው ዓለም ታሪክ እንመለሳለን። ነገር ግን ዛሬ የምናወራው ስለ ፊልሙ ስክሪፕት ወይም ስለ ፈጠራ ታሪክ አይደለም። ዛሬ የምናወራው ሚሊዮኖችን ስክሪን ላይ ባስቀረውና በዓለም ዙሪያ ታላቅ ዝናን ባተረፈው ስፓርታከስ ፊልም ጀርባ ስላለው እውነተኛ ልብ ሰባሪና እጅግ አሳዛኝ ሚስጥር ነው። የዚህን ፊልም መጀመሪያ ሲዝን የተመለከተ ማንኛውም ሰው በዋና ገጸ ባህሪ ስፓርታከስ ላይ የተወነውን ተዋናይ አይረሳውም። ያ ጨካኝ፣ ማራኪ፣ በአይኖች ውስጥ ታላቅ ቁጭትና እልህ ይዞ ግላዲያተሩን በብቃት የተጫወተው ተዋናይ አንዲ ዊትፊልድ ይባላል። በፊልሙ ላይ ፍጹም የማይበገር ሞትን የማይፈራና ግዙፍ የሮማን ኢምፓየር ያንቀጠቀጠ ጀግና ሆኖ አየነው። ነገር ግን በአንደኛው ሲዝን ማጠናቀቂያ ላይ ይህ ተዋናይ በታዋቂነቱ ማማ ላይ እያለ በመላው ዓለም በሚቀጥለው ሲዝን ምን እንደሚያደርግ በጉጉት ሲጠበቅ በድንገት ከስክሪን ላይ ጠፋ። ሁለተኛ ሲዝን ሲመጣ ስፓርታከስን ሌላ ተዋናይ ተክቶ ቀረበ። መላው የፊልም አፍቃሪም በድንጋጤ ተዋጠ። ዋናው ስፓርታከስ የት ሄደ? ለምን ተቀየረ? በሆሊውድ ጀርባ ምን ተፈጠረ? የሚሉ ጥያቄዎችን ዓለምን አስጨነቁ። ዛሬ ከስክሪን ጀርባ የተደበቀውን ያንን እውነተኛና እስከ መጨረሻው ሰከንድ ድረስ እጅግ አስገራሚ የሆነውን የአንዲ ዊትፊልድን ወይም ደግሞ በስፓርታከስ በመጀመሪያው ሲዝን ላይ ተወዳጅና እውቅናን ስላገኘው ተዋናይ የህይወት ውጊያ ሙሉ ታሪክ ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው በ2009 ዓ.ም እንደ አውሮፓውያን አቆጣጠር ነው። የስታርስ የቴሌቪዥን ጣቢያ ስፓርታከስ የተባለውን ግዙፍ ፊልም ለመስራት ሲያቅድ ዋናውን ገጸ ባህሪ የሚጫወት ተዋናይ ለማግኘት በመላው ዓለም ፍለጋ ጀመረ። በመቶዎች የሚቆጠሩ ታዋቂ የሆሊውድ ተዋናዮች ለዚህ ሚና ተወዳድረው ነበር። ነገር ግን ዳይሬክተሮቹ የፈለጉትን አይነት ያልተገራ እልህና ጥንካሬ ማግኘት አልቻሉም ነበር። በዚህ መሃል ነበር አንድ ብዙም የማይታወቅ ኢንጂነርና ተዋናይ ከባህር ማዶ ብቅ ያለው። በዌልስ ሀገር ቢሆንም ህይወቱንና የስራ መስኩን ያደረገው በአውስትራሊያ ነበር። አንዲ ወደ ቀረጻው ክፍል ገብቶ የመጀመሪያውን የሙከራ ትወና ወይም ኦዲሽን ባሳየበት ሰከንድ ዳይሬክተሮቹ በአንድ ድምፅ እውነተኛ ስፓርታከስ ተገኘ አሉ። አንዲ ለዚህ ሚና የተለየ ነበር። አካላዊ ብቃቱ ብቻ ሳይሆን በአይኖቹ ውስጥ የሚታየው ጥልቅ የሀዘንና የፍትህ ጥማት ስሜት ለገጸ ባህሪው ፍጹም ተስማሚ ያደረገው። ፊልሙ እንደ አውሮፓውያን አቆጣጠር በ2010 ስክሪን ላይ ሲበቃ በሆሊውድ ታሪክ ውስጥ ታይቶ የማይታወቅ የክሊክ ባይትና የደረጃ ስኬት አስመዘገበ። አንዲ ዊትፊልድ በአንድ ጀንበር የዓለም ታላቅ ኮከብ ሆነ። በሚሊዮን የሚቆጠሩ ሴቶች በፍቅሩ ወደቁ። ወንዶች ደግሞ የሱን ጥንካሬ ለማግኘት በየጅሙ መሮጥ ጀመሩ። ስኬት፣ ገንዘብና ታዋቂነት በአንድ እግር ስር ወደቁ። ነገር ግን ይህ ታላቅ ደስታ ብዙም አልቆየም። የመጀመሪያው ሲዝን ቀርጾ ተጠናቆ ሁለተኛው ሲዝን ስፓርታከስ ሊጀመር ጥቂት ሳምንታት ብቻ ሲቀሩት አንዲ በሰውነቱ ላይ እንግዳ የሆነ የጀርባ ህመም መሰባት ጀመረ። መጀመሪያ ላይ በቀረጻው ወቅት ከነበረው ከባድ ስፖርታዊ እንቅስቃሴና የፍልሚያው እና ከባድ ድካም ይሆናል ብሎ አስቦ ነበር። ነገር ግን ህመሙ ከቀን ወደ ቀን እየበረታ ሄደ። ዶክተሮች የተለያዩ ምርመራዎችን ማድረግ ጀመሩ። በመጨረሻም የምርመራ ውጤት ይፋ በሆነበት በዚያ ጥቁር ቀን ለአንዲና ለቤተሰቡ ፍጹም አስደንጋጭ የሆነ ዜና ተነገራቸው። አንዲ ዊትፊልድ በደምና በሊምፍ አማካኝነት የሚሰራጭ ነን-ሆድኪን ሊምፎማ የተባለ አስከፊ ካንሰር በሽታ እንደያዘው ታወቀ። ይህ ዜና መላውን የፊልም ኢንዱስትሪ አናወጠ። በስክሪኑ ላይ መቶዎችን የሚያሸንፈው ደምና ሰይፍ የማይበግረው ግላዲያተር አሁን እውነተኛ ህይወቱን ለማዳን ከማይታይና ጨካኝ ጠላት ጋር ፍልሚያ ውስጥ ገባ። የፊልሙ አዘጋጆች ቀረጻውን በአስቸኳይ አቆሙ። አንዲን እኛ እንጠብቀሃለን፣ ዋናው ነገር ጤና ነው አሉት። የፊልሙን ሁለተኛ ሲዝን ለጊዜው አቆሞ ስፓርታከስ ጎድ ኦፍ ዘ አሬና የተባለውን አጭር ታሪክ በመስራት አንዲ በሕክምናው አገግሞ እስኪመለስ ድረስ ጊዜ ለመግዛት ወሰኑ። አንዲ እጅግ በጣም ከባድ የኬሞቴራፒ ሕክምናዎችን መውሰድ ጀመረ። እውነተኛ ግላዲያተር ነበር። በሕክምናው ወቅት አንድም ቀን ተስፋ አልቆረጠም። ሁልጊዜም ወደ ስፓርታከስ ሚናው ተመልሶ ለአድናቂዎቹ ምርጥ ስራ እንደሚያስረክብ ለራሱ ቃል ገብቶ ነበር። ከጥቂት ወራት ከባድ ትግል በኋላ ዶክተሮቹ ካንሰሩ ከሰውነት ውስጥ ሙሉ በሙሉ ጠፍቷል የሚል የምስራች ነገሩት። ደስታው ወደር አልነበረውም። አንዲ ወዲያውኑ ወደ ጂም ተመልሶ ሁለተኛውን ሲዝን ለመቅረጽ ሰውነቱን ማዘጋጀት ጀመረ። የፊልሙ አዘጋጆችም የቀረጻውን ዝግጅት አጠናቀቁ።
ነገር ግን እጣ ፋንታ ሌላ ጨካኝ እቅድ ነበራት። በቀረጻው ዋዜማ ላይ የካንሰር በሽታው በበለጠ ጥንካሬና ጭካኔ በሰውነት ውስጥ በድጋሚ አገረሸ ወይም ሪላፕስ አደረገ። በዚህ ጊዜ አንዲ ዊትፊልድ አንድ በጣም ከባድና ልብ ሰባሪ ውሳኔ ማስተላለፍ ነበረበት። በሽታው ሙሉ በሙሉ እያዳከመው ስለነበር የፊልሙ አዘጋጆች በሱ ምክንያት ስራቸውን እንዳቆሙና ሌሎች በመቶዎች የሚቆጠሩ ሰራተኞች ከስራ ውጭ እንዳይሆኑ አሰበ። ለአዘጋጆቹ ደውሎ እኔን ተኩኝ፣ ፊልሙ መቀጠል አለበት አላቸው። ይህ ውሳኔ በሆሊውድ ታሪክ ውስጥ እጅግ አስገራሚና ክብር የተሞላበት ውሳኔ ነበር። የስፓርታከስ ሚና ለሊያም ማክአንታየር ተሰጠ። አንዲ ግን የመጨረሻውን የህይወት ፍልሚያ ለማድረግ ወደ ሕክምና ክፍሉ ተመለሰ። በሴፕቴምበር 11 2011 ዓመተ ምህረት በመላው ዓለም የሚገኙ የፊልም አፍቃሪዎችን ያስለቀሰ የሀዘን ዜና ተሰማ። ያ የማይበገረው ስፓርታከስ በ39 ዓመቱ በአውስትራሊያ ሲድኒ ውስጥ በሚገኝ ሆስፒታል ውስጥ በባለቤቱና በልጆቹ እቅፍ ውስጥ ሆኖ የመጨረሻውን ትንፋሽ ተነፈሰ። አንዲ ዊትፊልድ ከዚህ ዓለም በሞት ቢለይም ከመሞቱ በፊት ግን አንድ ትልቅ ስጦታ ጥሎልን አልፏል። በህክምናው ወቅት የነበረውን እውነተኛ ትግል ቢ ሂር ናው በተባለ የዶክመንተሪ ፊልም ላይ አስቀርቶታል። ይህ ዶክመንተሪ አንድ ሰው በሞት አፋፍ ላይ ሆኖ እንኳን እንዴት በብርታትና በፈገግታ መዋጋት እንደሚችል ለዓለም ያስተማረበት ድንቅ ስራ ነው። በፊልሙ ላይ የስፓርታከስ ገጸ ባህሪ ሁልጊዜ የሚናገረው አንድ ታዋቂ ጥቅስ በዚህ ዓለም ላይ ፍትህ የለም እኛ ራሳችን ካላመጣ ነው በስተቀር። አንዲ ዊትፊልድ በስክሪኑ ላይ ብቻ ሳይሆን በእውነተኛ ህይወቱም እውነተኛ ግላዲያተር መሆኑን አስመስክሮ አልፏል። ለዚህም ነው ዛሬ ድረስ በሚሊዮኖች ልብ ውስጥ መጀመሪያውና እውነተኛው ስፓርታከስ ሆኖ የኖረው። ውድ ተመልካቾቻችን ስለ አንዲ ዊትፊልድ እውነተኛ ህይወት ታሪክ ምን ተሰማችሁ? ሁለተኛው ሲዝን ላይ የመጣው ስፓርታከስን ተክሶ የተወነው ሰው መምጣቱ ልክ ነበር ትላላችሁ ወይስ ሌላ አማራጭ ምን መደረግ ነበረበት? ሐሳባችሁን ኮሜንት ላይ አስቀምጡልን። እንደሚታወቀው ስፓርታከስ የመጀመሪያው ሲዝን በብዙዎች ዘንድ የተወደደና ትልቅ አድናቆትን ያስገኘ እንዲሁም ደግሞ ለፊልሙም እጅግ በጣም ብዙ ዶላሮችን ያስገኘ ፊልም ነበር። ነገር ግን ሁለተኛው ሲዝን ላይ ያን ያህል እይታ ያልነበረውና ዝናው እውቅናውና ያስገኘው ገንዘብ ከመጀመሪያው እጅግ ያነሰ መሆኑ የመጀመሪያው ምክንያት አንደኛው ሲዝን ላይ የነበረው የአልጋ ላይ ጨዋታዎች ብዛትና ሁለተኛው ሲዝን ላይ ደግሞ ያ ነገር መቀነሱና የጦርነት ፓርቶቹ መብዛቱ እንደ አንደኛና መጀመሪያ ምክንያት የሚጠቀስ ሲሆን ሁለተኛው ደግሞ የመጀመሪያው ስፓርታከስ መቀየር ነው ይላሉ። እናንተስ ቤተሰቦቻችን ቪዲዮውን ካያችሁት አንደኛውን ሲዝን ካያችሁ በኋላ ሁለተኛውን ሲዝን ስታዩት እንዲቀንስባችሁ ያደረገው ነገር ምንድነው? የመጀመሪያው አክተር አንዲ ስፓርታከስ መቀየር ወይንስ ደግሞ እንደ መጀመሪያው ሲዝን ከፍተኛ የሆነ የአልጋ ላይ ጨዋታ ትዕይንቶች ባለመኖሩ? ሐሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮውን ከወደዳችሁት ደግሞ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ሁኑ።